አሜሪካን አየን። አሜሪካ ስገባ ለመጀመሪያ ጊዜ አይቼ የገረመኝ የደኑ ብዛት ነው። አሜሪካ ውስጥ ደን ከመብዛቱ የተነሳ የአሜሪካ ሕዝብ አድኖ የሚበላ ሕዝብ መስሎኝ ነበር። ብዙዎቻችሁ እንደምታውቁት በአዲስ አበባ ውስጥ ያሉት ጫካዎች ሁለት ብቻ ናቸው። አንደኛው እንጦጦ ማርያም ቤተክርስቲያን ግቢ ውስጥ የሚገኘው የባህር ዛፍ ጫካ ሲሆን፣ ሁለተኛው 4 ኪሎ ቤተ መንግስት ውስጥ የሚገኘው የጥድ ጫካ ነው። እነዚህን ሁለት ደኖች አውሮፕላን ላይ ሆነን ወደ ታች ስንመለከታቸው በአዲስ አበባ ብብቶች ላይ የበቀሉ ፀጉሮች ይመስላሉ። የጫካ ችግር በከተማ ብቻ የተወሰነ አይደለም። በአንድ ገጠር ቀበሌ አንድ ዛፍ በስንት መከራ ከተገኘ ስራ ይበዛበታል። የመንደሩ ታታሪ ገበሬ የማር ቀፎ ይሰቅልበታል። የመንደሩ ታታሪ ሰካራም የማር ጠጅ ጠጥቶ ከስሩ ይሸናበታል። ከግንዱ ላይ 100 ሜትር በግራ በኩል ወደ ውስጥ ገባ ሲሉ የቀበሌ ማህበሩን ጽሕፈት ቤት ያገኙታል የሚል ማስታወቂያ ይለጠፍበታል። በአጠቃላይ በመንደር ውስጥ የሚገኝ አንድ ዛፍ በአንድ ጊዜ የግብርና መሳሪያ ነው፣ ሽንት ቤት ነው፣ ጂፒኤስ ነው። አሜሪካ በገባሁ በማግስቱ ሻይ ቡና ለማለት ዳንኪን ዶናት የሚባል ቤት ገባሁና እጅግ ከመድረቁ የተነሳ ጽሑፍ እንጂ ንግግር በማይመስል እንግሊዝኛ "Could I get a glass of milk?" አልኳት አስተናጋጇን። ስሞል ሳይዝ ሚዲየም ብላ አማረጠችኝ። ስሞል ሳይዝ ምን በወጣኝ? ስሞል ሳይዝ አስመርሮኝ አይደል እንዴ ከሀገር የተሰደድኩት? አረ ሚዲየም ሳይዝ ፕሊዝ አልኩ። ከጥቂት ደቂቃዎቹ በኋላ አስተናጋጇ ባሊ ሊሆን ማንጠልጠያ በቀረው ተምሻ ኩባያ ንፍር ወተት አምጥታ አሸከመችኝ። ወይ ሚዲየም ሳይዝ ስላት ባሊ ወተት አመጣችልኝ። ላርጅ ሳይዝ ብላት ኑሮማ ላሟን እየነዳች ታመጣልኝ ነበር ብዬ አሰብኩ። አሜሪካኖች የእናት ጡት ወተት በበቂ ሁኔታ ሳልጠባ እንዳደግኩ መረጃ ሳይደርሳቸው አልቀረም። የቀረበልኝን ኩባያ ከፍቼ ሳየው የቀረበልኝ ወተት የአንድ ቀበሌ ነዋሪዎችን ጦም ማስፈታት የሚበቃ ነው። ኩባያውን በስተው ዋሽንት የሚያህል መምጠጫ ወይም ስትሮ ሰክተውበታል። ስትሮውን እንደ አናጢ እርሳስ በጆሮዬ ላይ አስቀምጡና በከንፈሬ መጠጣት ጀመሩ። ሰው ከንፈር ይዞ ተፈጥሮ ሳለ በኩምቢ የሚጠጣበት ምክንያት አይታየኝም። የተረፈኝን ወተት ልደፋው ካሰብኩ በኋላ ጡር ፈራሁ። በኋላ ግን እኔ በቁንጣን ከምደፋ የአሜሪካ ወተት ይደፋ ብዬ ወደ ቆሻሻ ገንዳው ተራመድኩ። በነገራችን ላይ እንደ አበሻ ለሳይዝ የሚያስቸግር ሕዝብ ያለ አይመስለኝም። እዚህ ሀገር አበሻ በልኩ የሚያገኘው ነገር ካለ የአይን መነጽር ብቻ መሆን አለበት። አሁን እኔ በቀደም ዕለት ኬማርት የተባለ ሱቅ ገባሁና ሻጯ ሴትዮ ሱሪ እንድታሳየኝ ጠየኳት። ሴትዮዋ ሱሪ ነው ብላ ያመጣችልኝን ሳየው ባለ 2 ክፍል የአብርሃም ድንኳን ነው። ካልሲ ብላ ያሳየችኝን ስለካው ስቶኪንግ ሆነኝ። በዚህ አጋጣሚ የአሜሪካ ጥቁር ወንድሞቻችን ሱሪና በሱሪያቸው ውስጥ ያለውን መጠን የተመለከተ ሰው ተስፋ ቆርጦ ወደ ሀገሩ መመለሱ አይቀርም። አሁን ትናንትና አንድ የማርቲን ሉተር ኪንግን ሐውልት የሚያክል ሰውዬ ከኔ አጠገብ ቆሞ የመሽናት እድል አጋጥሞት ነበር እና ዚፑን ከፈት ሲያደርግ ሾፍ ባደርገው በቃ ምን ልባላችሁ የድሮ ሻንጣ ከፍቶ ንብረት የሚያራግፍ ነው የሚመስለው። እና ከነዚህ ጋር ተወዳድረን ነው ወልደን መሳም የምንችለው። የሳይዝ ነገር ከተነሳ አስቀድሞ የሚመጣብኝ ፍሪጃቸው ነው። አይ ፍሪጅ! የአሜሪካ ፍሪጅ እኮ በረንዳ ቢሰራለት መስኮት ቢገጠምለት አሪፍ የወንድላጤ ቤት ይወጣዋል። እውነቴን ነው። የአሜሪካ ፍሪጅ ወደ ኢትዮጵያ ይዤ ብሄድ በቤትህ ውስጥ ቤት ደብቀህ ተገኝተሃል ተብዬ ልታሰር እችላለሁ። የኢትዮጵያ ፍሪጅ ከአሜሪካ ብታወዳድረው ፍሪጅ አይደለም፣ በኮረንቲ የሚሰራ የምሳ ዕቃ ነው። አንድ ቀን ጓደኛዬ ቤት ሄጄ ሎሚ እንዳማረኝ ስነግረው ከፍሪጅ ውስጥ ከብርቱካን ከፍ ከዱባ ዝቅ ያለ ነገር አቀበለኝ። አሜሪካኖች በጥምቀት በዓል ላይ ሎሚ ወርውረው ደረት የማይመቱበት ምክንያት የገባኝ ያኔ ነው። ኢትዮጵያ ውስጥ ወደ ሴት ሎሚ መወርወር አኩሪ ባህል ሲሆን፣ አሜሪካ ውስጥ ሎሚ መወርወር የጉድዬ ሙከራ ነው። በነገራችን ላይ ከኢትዮጵያ የሚመጡ ዘፋኞች
አንድ ሆቴል ውስጥ ለአንድ ወር ያክል ካርታ ሲጫወቱ ከርሞ ሲመለሱ አሜሪካን አየን ከእግር እስከ ራሱ ብለው እንደሚዘፍኑ ታውቃላችሁ? እውነት ለመናገር አሜሪካ እግርም ሆነ ራስ የለውም። አሜሪካ አንድ ትልቅ ሆድ ማለት ነው። እንደ አሜሪካኖች ያለ ሆዳም አለ? ባለፈው አባቴ ከኢትዮጵያ ደወለና በውቄ አሜሪካኖች እንደ አረቦች ሾርባ በቂጣ ይበላሉ የሚባለው እውነት ነው ሲል ጠየቀኝ። አይ ፋዘር፣ አሜሪካኖች ትንሽ ከራባቸው ሾርባ በቂጣ አይደለም ሾርባ የነካው ፎጣ አይምሩም አልኩት። አሜሪካኖች ምሳ ሰዓት ላይ ምን ያደርጋሉ? መጀመሪያ ሄሊኮፕተር ማሳረፍ የሚያስችል ጠረጴዛ ይዘረጋሉ። በላዩ ላይ ኢትፍሩት በዓመት የሚያመርተውን ያህል ፍራፍሬ ይከምሩበታል። ቀጥለው ኤልፎራ ለፋሲካ የሚያቀርበውን ያክል ሳህን አንግበው መንሽ የሚያህል ሹካ ሹካ ታጥቀው ፈርስት ኮርስ፣ ሰከንድ ኮርስ እያሉ በምግቡ ላይ ይዘምቱበታል። ይህ ሰብአዊ በሆነ መንገድ ድራሽ አባቱን ያጠፉታል። በእኛ ሀገር ኮርስ ማለት እየተመላለሱ መማር ማለት ሲሆን በአሜሪካ እየተመላለሱ መብላት ነው። አሜሪካኖች በጣም የሚወዱት ምግብ ዶሮ ነው። ለነገሩማ የአሜሪካ ዶሮ በእርግጥ ዶሮ ነው። ሲጀምር ተፈጥሯዊ እናትና አባት የለውም። ማለቴ የአሜሪካ ዶሮ በእናቱ ኢንኩቤተር በአባቱ ኮምፒውተር ነው። ኢትዮጵያ ውስጥ እንቁላል ሲሸመት የቄብ ዶሮ እንቁላል ነው ወይስ የእናት ዶሮ እንቁላል ነው እንደሚባለው ሁሉ አሜሪካ ውስጥ ኦርጋኒክ፣ ነን ኦርጋኒክ ተብሎ በሁለት ይከፈላል። ነን ኦርጋኒክ እንቁላል ከላይ ስታዩት እንደ ማንኛውም እንቁላል ነው። በፀሐይ አቅጣጫ አነጣጥራችሁ ስታዩት ግን እንደ ሰርዲን ኦፕን ሂር የሚል ጽሑፍ አለው። ኦርጋኒክ እንቁላል ከእጅ ካመለጠ እንደ ብርጭቆ እንከት ይላል። ነን ኦርጋኒክ እንቁላል ግን ከአራተኛ ፎቅ ወድቆ እንኳ እንደ ኩባያ ይንከባለላል። ባለፈው ኳስ ለማየት ስፖርት ባህር የተባለ ቡና ቤት ተገኘው። ገና 18 ያልደፈኑ ኮረዶች መቀመጫቸውን በቁምጣቸው ብታቸውን በጦስ ማህደራቸው ወጥረው እንደ ዝሃ ዘጊ ባጠገቤ ይመላለሳሉ። ትንሽ ሞቅ ሲለኝ ኳሱን መከታተል ትቼ ቆነጃጅቱን መከታተል ጀመርኩ። በተለይ አንዷ ኃላፊ ጠፊ ፈገግታዋን ብልጭ አድርጋልኝ ካን አይ ጌት ዩ ሰምቲንግ ስዊትሃርት ብላኝ ስታልፍ መቀመጫዋን በጥፊ ቸብ ለማድረግ እጄን ብድግ አደረግኩት። ወዲያው ግን እንደ ልብ መጎምጀትን እንጂ እንደ ልብ መንካትን የማይፈቅደውን የአሜሪካ ሕግ አስቤ ተውኩት። እጄን እንደ መፈክር አውራጅ በአየር ላይ አንከርፍፌ ትንሽ ካቆየሁት በኋላ ወደ ኪሴ መለስኩት እና የነጻነት ሀገር የምትሉት ይህንን ነው? አዲስ አበባ አንዲት ቆንጆ ባጠገብህ ካለፈች መቀመጫዋን እንደ ጥምቀት ከበሮ መደለቅ ትችላለህ። ፖሊስ ይዘኛል ብለህ መጨነቅ የለብህም። ቀይ መስመር እስካላለፍክ ድረስ የገዢውን ፓርቲ መቀመጫ እስካልነካህ ድረስ የሚነካህ አይኖርም።